በእድል የሚሆን ነገር አይደለምና ሁሉ በጥበብ ነው የተመሰረተው እያንዳንዱ ፊደላት የራሳቸው የሆነ ኃይል አላቸው የድምጽ ፍጥነት በሜትር ፐር ሰከንድ ሲለካ 343 ሜትር ፐር ሰከንድ ነው 777 ስታባዛው የድምጽ ፍጥነት ነው የሚሰጥ ቀመር ነው ተፈጥሮ ውስጥ ሁሉ የገመል ገ ቀመር 73 ነጸብራቅ እንደ መጽሔቱ 37 መልካም ሁለት ታላላቅ ብርሃናትን ፈጠረ ሲል ጨረቃንም ይጨምራልና ጨረቃ ብትነሳ መልካም ነው አሁን የጨረቃ ኢኳቶሪያል ወይም ሰቃዊ ዙሪያዋን ነው የምናየው ማለት ነው እያንዳንዱ ሬዲየሷን ማየት ያስፈልጋል በጣም የሚደንቅ ሳይንሳዊ ነገር ነው የምንነጋገረው እና የጨረቃ ኢኳቶሪያል ወይም ሰቃዊ ዙሪያ የምንለው 6 7 8 5 ነጥብ 6 7 3 1 0 6 5 5 7 7 ነው ይሄ ኢኳቶሪያሏ ሰቃዊ ሬዲየሷ ዙሪያዋ ይሄን ይመስላል የጨረቃ አሁን የጠቀስኩት ቁጥር በጣም ረጅም ነው ግን እንደምረው እስቲ 6 ሲደመር 7 ሲደመር 8 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 3 ሲደመር 1 ሲደመር 0 ሲደመር 6 ሲደመር 5 ሲደመር 5 ሲደመር 7 ሲደመር 7 73 መልሶ አመጣ ይሄ በጣም አስደናቂ ነው እንደገና ዋልታዊ ሬዲየሷን ደሞ እንመልከት የጨረቃ 1736 ኪሎ ሜትር ነው 1736 አሁንም መሃል ላይ ምን ገብታለች 73 ገብታለች 1736 አይደለ 7 እና 3 አለ አሁንም በጣም ይገርማል እንደገና የጨረቃ ኢኳቶሪያል ወይም ሰቃዊ ሬዲየሷን እንመልከት አሁንም 1738.0 ኪሎ ሜትሮች ነው አሁንም 73 መሃል ላይ ገባ ይሄም ይገርማል አሁን ደግሞ እነዚህን የጨረቃ ዋልታዊና ሰቃዊ ሬዲየስን ደምረን ደሞ እናካፍላቸው ምንም ሂሳቡ በጣም ደስ ይላል ስለዚህ ቅድም ያገኘነው 1736 ነው ቀጥለን ደሞ ያገኘነው 1738 ነው ስንደምረው 3474 ይመጣል 3474 አሁንም 3 እና 7 መሐልና መሐል ሌላ ቁጥር አድርገው ገብተዋል ስትገለብጠውም ደሞ 73 ይመጣል እንደገና ደሞ እስቲ ያገኘነው ይሄን ደሞ ለሁለት እናካፍለው ቅድም ለሬዲየሱና ለሰቁ ከላይ ስለመጣ ለፖሉ 3474 ሲካፈል 2 ስንት መጣ 1737 7337 ሰጠ ማለት ነው 1737 ይሰጣል በጣም ይገርማል እንደገና ደሞ የጨረቃ የገጽታ ስፋት አላት እሱም 3.793 ሲባዛ 10^7 ኪሎ ሜትር ስኩዌር ነው ይሄም ተመልከታውንም 3.7 አለው ክብደቷ ራሱ 7.342 ሲባዛ 10^22 ኪሎ ግራም ነው አሁንም 7.373 ውስጡ ታገኛለ ስለዚህ 7337 በጨረቃ ልኬት ውስጥ ማግኘት የተለመደ ነው እንኳን በጨረቃ ወደ ምድራችን እንኳን ስንወርድ እንግዲህ ጨረቃ የምድራችን ቅርብ ጎረቤት ናት በፕላኔት ድልደራ እስቲ እንመልከት ሜርኩሪ አጣርድ ዝሁራ ቬኑስ መሬት ሶስተኛ 3 የሚለውን እንይዝ ደሞ ከታች ወደ ላይ እንምጣ ደሞ አሁን መሬት ናታ ሴንተራችን ከላይ ከአጣርድ ከዝሁራ ወይም ከሜርኩሪ ከቬኑስ ስንጀምር ሶስተኛ ናት ከፕላኔቶች 3 የሚለውን ቁጥር እንያዝ ከታች ደግሞ አንስተን እንውጣ ከፕሉቶ ያለም አቀፍ አስትሮኖሚ ብረት አንድ ያውጣታል አንድ ያገባታል ግን አይመለከተንም ብቻ እናውጣ ፕሉቶ 1 ኔፕቲዩን 2 ዩራነስ 3 ሳተርን 4 ጁፒተር ወይ መሽተሪ 5 ማርስ 6 መሬት 7 ከታች 73 ከላይ 37 ነው ማለት ነው ስለዚህ ተፈጥሮ ውስጥ ሁሉ የገመል ገ ቀመር 73 ነጸብራቁ እንደ መጽሔቱ 37 ምድር ላይ ይገባል ብርሃን ላይ ይገባል ጨረቃ ላይ ይገባል እንግዲህ ሌሎችም ጥያቄዎች ካነሳህልኝ ደግሞ እንገሰግሳለን ከባድ ነው ድምጽ ፍጥነት ውስጥ እንግባ እንግዲህ እያንዳንዱ ፊደላት የራሳቸው የሆነ ኃይል አላቸው ምሳሌ አ ስትል በስን የሚወጣው ይሄ ድምጹ ከባድ ነው ገደሞ በጣም የሚያስገመግም ነው በቃ አስደንጋጭ ድምጽ ነውና በድምጽ ፍጥነት ውስጥም ቀመር 73 ግዴታው ነው መገኘት አለበት ቅድም
በእድል የሚሆን ነገር አይደለምና ሁሉ በጥበብ ነው የተመሰረተው። ስለዚህ ገመል እንግዲህ ቅድም ገ3 ላይ ነ40 ላይ ለ30 ላይ 73 እንደሆነ አይተናል። የድምጽ ፍጥነት በሜትር ፐር ሰከንድ ሲለካ 343 ሜትር ፐር ሰከንድ ነው። ይሄ በጣም ይሰመርበት። የድምጽ ፍጥነት ምንም ድምጽ ፍጥነት በሜትር ፐር ሰከንድ 343 ሜትር ፐር ሰከንድ ነው። ስለዚህ ዜሮን አድርገን እንደመር ከፊትና ከኋላ ማለት ነው። ምክንያቱም ድምጽ ነው ባላ ያስፈልጋቸዋል። 0 ሲደመር 3 ሲደመር 4 ሲደመር 3 ሲደመር 0 አሁን ዜሮን እናውጣ። 0 ሲደመር 3 3 ነው። 3 ሲደመር 4 7 ነው። 4 ሲደመር 3 7 ነው። 3 ሲደመር 0 3 ነው። አይ 37 እና 73 ተከታተሉ ማለት እኮ ምንም ውስጥ ሳትሄድ 37 እና 73 ተከታትለው እናያቸዋለን። ይሄም በጣም የሚገርም ነው። ስለዚህ 343 ሜትር ፐር ሰከንድ ደግሞ አንተ በብዛት ከምታጠናበት 777 ቁጥር ጋራ ያው የተሳሰረ ነው። ምክንያቱም ልንገር 7 ሲባዛ 7 ሲባዛ 7 343 ይላንተ በጣም የድምጽ ፍጥነትን በሜትር ፐር ሰከንድ ነው የምንለካው። አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው። በቀዳሚ ቅድም አይተናል። ገብረ 7 ነው። እግዚአብሔር 7 ነው። ሰማዩ ምድረ 7 ነው። አስደናቂ ነው። 7 ነው። ስለዚህ የድምጽ ፍጥነት በሜትር ፐር ሰከንድ ስንለካው ደግሞ 343 ሜትር ፐር ሰከንድ ነው። 7 ስታባዛው የድምጽ ፍጥነትን የሚሰጥ ቀመር ነው። 7 ሲባዛ 7 ሲባዛ 7 343 ሜትር ፐር ሰከንድን ያመጣል ማለት ነው። ይሄ በጣም ይገርማል። እንደውም በዚሁ አጋጣሚ 777ን ካነሳን ከምድር ከባቢ አየር ቢያንስ በጣም ትልቁ ነው የያዘው 78.1 ኦልሞስት ፐርሰንቱ ነው የያዘው። በአርኪያዊ ሰንጠረዥ 7ኛ ደረጃ የምናገኘው ንጥረ ነገር ናይትሮጅን ነው። በጣም ትልቁ ናይትሮጅን ነው። እንግዲህ 78.1 በጣም ብዙ ነው ናይትሮጅን። ኦክሲጅን ጋር ግን ስትመጣ 888 ይሆናል። ነምበር ኦፍ ፕሮቶን 8 ይሆናል። ኤሌክትሮን 8 ይሆናል። ኒውትሮን 8 ይሆናል። ህይወት ነው ኦክሲጅና ህይወት ኦክሲጅን ነው። እንተነፍሷል ኦክሲጅን ነው። ካርበን ተቃጥሎ ይወጣል። አሁን ለምሳሌ በቀላሉ ለማስረዳት A1 B2 G3 D4 H5 W6 Z7 H8 ነው። አሁን ዘ7 ናት። በቃ የምድር አሁን ያየነው በቃ ተፈጥሮ ላይ ናት። ከ7 አንድ ስጨምር ግን ምን መጣ? ሃ መጣ። ህይወት ማለት ነው። 8 መጣ። ኦክሲጅንም ህይወት ነው። እንደምናውቀው ኦክሲጅን የሌለበት ህይወት የለም። ስለዚህ ሃ ህይወት ናት። ቀመሯ ስንት ላይ ናት? 8ኛ ተራ ላይ ናት። ኦክሲጅንም በአርኪያዊ ሰንጠረዥ 8ኛ ደረጃ ነው ላይ ነው የሚገኘው። ፕሮቶኑ፣ ኤሌክትሮኑ፣ ኒውትሮኑ 8 ነው። ወደ ካርበን ዳይኦክሳይድ ደግሞ ስትመጣ የተቃጠለው ኤሌክትሮኑ 6 ነው፣ ፕሮቶኑ 6 ነው፣ ኒውትሮኑ 6 ነው። 6 ይሰጠናል ማለት ነው። እና 8 እና 6 ጠበኞች ናቸው ሁሉ ጊዜ እንደማለት ነው በቀመር ላይ ስታያቸው። ለማንኛውም ግን በድምጽ ፍጥነት ውስጥ ጭምር ቀመር 73 ሊገባ ግድ ነው። ወደ ዲኤንኤ ኮድ ከመግባታችን በፊት አንድ ሜትር ፐር ሰከንድን ስናነሳ አሁንም አንድ እንመርቅላቸው ለተመልካቾቻችን። የብርሃን ፍጥነት እንግዲህ አየር በሌለበት ቫኪዩም ወይም ወና ስንት ነው ሲባል 299792458 ነው ሜትር ፐር ሰከንድ ነው። እና በየ3 አሃዝ እስቲ እንከፋፍላችሁ 299792458 ነው በሜትር ፐር ሰከንድ ስለካው። ስለዚህ በ3 እንከፋፍላቸው በኮማ ማለት 299 ኮማ 458 ኮማ። ስለዚህ 299 2 ሲደመር 9 ሲደመር 9 20 ነው። ቀጥሎ ያለው 792 አይደለ? 7 ሲደመር 9 ሲደመር 2 18 ነው። ቀጥሎ 458 አይደል? 4 ሲደመር 5 ሲደመር 8 17 ነው። 20 ዜሮ ትወጣለች አልቦ ስለሆነች። ሲደመር 2 ሲደመር 18 ሲደመር 17 37 ነው። ስለዚህ የብርሃን ፍጥነት አየር በሌለበት ቫኪዩምም ቀመር 37 ሊያልፍ አይችልም።
ህጉ ያጥረዋል ማለት ነው። ወደ ዲኤንኤ እንምጣ። እንግዲህ ሰው ማለት በጣም ብዙ ነገር ነው። እንደውም ስለ ዲኤንኤ አንዳንድ ነገሮች ወደፊት ብናቀርብ ደስ ይለኛል። ብዙ ነገሮች ውስጥ ስላሉ ቁጥር ነን ማለት ነው። በጣም አስቡ ስንት ራሳችን ስቶር በጣም በብዙ ፊደልና ቁጥር የተዋቀርን። የሚገርመው ግሬግ ብራደን የሚባል በጣም ስመጥር ተመራማሪ ያለ በጣም ይገርመኛል። አንድ ጥናቱ ላይ ዲኤንኤን ኮድድ አድርጎታል። የዲኤንኤን ቁጥሮች ፊንትኖች ሰብስቦ ምን የሚል መጣ ነው የሚለው እሱ ዮድ የሃ ወሃ ሰጥቶኛል ነው የሚለው። ያህዌ የሚለውን 26 መጨረሻ ላይ ደረሰበት። ልክ በፊደላችን ልክ እሱ ወደፊት የምርምሩንም እንደው ማቅረብ ይገባል፣ ወደፊት እናቀርበዋለን። ግን አሁን ወደ ዋናው ጥያቄ ልግባ፣ ወደ ዲኤንኤ እንትናችን። ቅድም ስናነሳ ገብሮ እግዚአብሔር ለእጓለ እመሕያው እመሬተ ምድር፣ እግዚአብሔር የሰው ልጅ ከምድር አፈር አበጀው። ገ ነው ገብሮ ፈጠረው ገብሮ። ስለዚህ ገ ደግሞ 73 37 ስለሆነ ግዴታ በሰው ውስጥ መገኘት አለባት። እቺ ቁጥር እንዴት እናገኛታለን? አሁን እንግዲህ ከኒውክሊክ አሲዶች መካከል ዲኤንኤ እና አርኤንኤ ወሳኝ ናቸው። እሱ ናቸው። በውስጣቸው 5 ንጥራተ ነገራትን ይዘዋል። ዲኤንኤ እና አርኤንኤ የተዋቀረው ከ5 ንጥራተ ነገራት ናቸው። የመጀመሪያው ካርበን ነው። ቀጥሎ ሃይድሮጅን ነው። ቀጥሎ ኦክሲጅን ነው። ቀጥሎ ናይትሮጅን ነው። ቀጥሎ ፎስፈረስ ነው። ስለዚህ ከ5ቱ ንጥራተ ነገራት ዲኤንኤ እና አርኤንኤ ተዋቅረዋል። ይሄ በጣም ወሳኝ ነው። ስለዚህ እነዚህ ንጥራተ ነገራት ዲኤንኤ እና አርኤንኤ የተዋቀረባቸው ንጥራተ ነገራት አቶማዊ ቁጥራቸው ስንት ነው? ወደ ኬሚስትሪ እንግባ። ካርበን አቶማዊ ቁጥሩ አቶሚክ ነምበሩ 6 ነው። ሃይድሮጅን ያው መጀመሪያ ነው 1 ነው። ኦክሲጅን ያው ህይወት ናት 8 ላይ ናት። ናይትሮጅን ያው ቅድም ብለናል 7 ነው። ፎስፈረስ 15 ነው። እንደምራቸው 6 ካርበን ሲደመር 1 ሃይድሮጅን ሲደመር 8 ኦክሲጅን ሲደመር 7 ናይትሮጅን ሲደመር 15 ፎስፈረስ 37 የገመል ነጸብራቅ የ73 ነጸብራቅ 37 ነው። በጣም ይገርማል። ይሄ በጣም ብዙ ነው። ብዙ ምስጢር ነው በቃ። ስለዚህ ዲኤንኤያችን እና አርኤንኤያችን ላይ ግዴታ የገመል ገ ሊገባ ግዱን ነው። ገብሮ ይላል ፈጠረው ይላል። እንደውም ከፈለግን አራቀን ማየት ከፈለግን ደግሞ ዲኤንኤ 6187115ን አርኤንኤም 6187115ን እናባዛቸው። ሁሉም 5040 ይሰጠናል አይደል እንዴ? ካርበን 6 ሲባዛ ሃይድሮጅን 1 ሲባዛ ኦክሲጅን 8 ሲባዛ ናይትሮጅን 7 ሲባዛ ፎስፈረስ 15 5040። ይሄ የዲኤንኤ ነው። የአርኤንኤም ተመሳሳይ 5040። ሁለቱን ስደምራቸው ስንት ይሰጠናል? 10080 ይሰጠናል። 10080 ደግሞ ማለት ለሰው ልጆች የተሰጡ በሳምንት ውስጥ ያሉ የደቂቃዎች ብዛት ናቸው። 10080 ቁጥር ነን ማለት ነው። በተዘዋዋሪ ሰዎች ቁጥር ናቸው፣ ቁጥርና ፊደል ናቸው ማለት ነው። እና ይሄንን ሁሉ ምስጢር ቀመር 37 እና 73 በዲኤንኤ በአርኤንኤ ውስጥ ገብቶ እናየዋለን። ጥሩ። ዲኤንኤ እና አርኤንኤ ስናነሳ ቅድም የጠቀስኩት ትልቅ ነገር አለ። ገብሮ እግዚአብሔር ለእጓለ እመሕያው እመሬተ ምድር፣ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወት እስትንፋስ አለበት። እሺ ጥሩ። ስለዚህ የምድር አፈር ውስጥ አበጀው፣ የሕይወት እስትንፋስ ሰጠው ነው አጠቃላይ። ስለዚህ ከምድር አፈር ካበጀው ምድር ላይ ደግሞ የብስ ነው የሚበዛው ወይስ ውሃ ነው የሚበዛው? ነው ውሃ ነው የሚበዛው። ግልጽ ነው። ስለዚህ ከምድር አፈር ስላበጀው ከዚህ አፈር ስለተሰራ ይሄ ፍጡር መገኛው መሬት ነውና ወደ መሬት ተመለሳላለ የተባለው መሬት ስለሆነ መሬት ደግሞ ከየብሷ ውሃዋ ስለሚበዛው የውሃ ተፈጥሮ ይበዛብናል። በጣም የሚገርመው ነው። ስለዚህ በሰውነታችን አካል ውስጥ ያለው የውሃ መጠን በአማካይ ስንት ነው? 70% ነው። ቀሪዎቹ ደግሞ ከምድር አፈር አይደል የተገኘ ነው። ንጥራት ነገሮች አሉ የተለያዩ 30% ይይዛሉ። 30% ይይዛሉ። ስለዚህ ውሃው 70 ቀሪው 33 ነው።
ውሃ 70 ነው መሬት 30 ነው ስለዚህ 73 ከታች ደግሞ ከወርለ 37 ነው 37 እና 73 ውስጥ ይመላለሳል እሳትነት ተፈጥሯልን አሁን የውሃነትና የመሬትነትን አየን አሁን እሳት ውሃ ነፋስ መሬት አይደለም የምናየው ሰው ላይ አሁን የውሃውንና የመሬቱን ስናይ እስቲ ወደ እሳትነቱ ደግሞ ወደ ሰውነት ሙቀት እንምጣ የሰውነት ሙቀት መደበኛ የሰውነት ሙቀት የሚባለው ቦዲ ቴምፕሬቸራችን አቨሬጁ ስንት ነው ከ36.5 እስከ 37.5 ዲግሪ ሴንቲግሬድ ነው አንድ ሰው ጤናማ ይባለው ከ36.5 እስከ 37.5 ዲግሪ ሴንቲግሬድ ነው አማካይ አቨሬጅ ቦዲ ቴምፕሬቸር እዚህም ውስጥ የግድ ሊገባ ይገባል ይሄ ቁጥር ግድ ነው ስለዚህ 36.5 ሲደመር 37.5ን እስቲ ለሁለት እናካፍላቸው 37 ይሰጠናል ስለዚህ የሰው አማካይ ሙቀቱ 37 ዲግሪ ሴንቲግሬድ ነው ማለት ነው አየ በገመል ቀመር ልክ በገባሪነቱ ቀመር ልክ 37 ዲግሪ ሴንቲግሬድ ነው ማለት ነው ይሄ በጣም የሚገርም ነው ስለዚህ ወደ ደም ቧንቧ ውስጥ ስንገባ እንግዲህ ነፍስ በደም ላይ ታድራለች ነው እሱ ነፍስ ታድር በደም ነው እሱ ስለዚህ ሶስት አይነት የደም ማስተላለፊያዎች ቧንቧዎች አሉ ይሄ እንግዲህ ኤሌመንተሪ ትምህርታችን ነው ወደ ኋላ ለመመለስ ያል አርተሪስ አለ ደም ወሳጅ ቧንቧ ደም ከልብ ይዞ ይወስዳል በፒኤች መጠን ነው የሚለካው እነዚህ ስለዚህ 7.4 እስከ 7.45 ነው እንትኑ አማካዩ 7.4 ነው ቬንስ የምንለው ደግሞ ደም ወደ ልብ የሚመልሰው ነው እዚህ ቬንስ ደግሞ ደም መላሽ የምንለው ማለት ነው የፒኤች መጠኑ 7.3 እስከ 7.35 ነው አማካዩ ደግሞ ይሄ ምንድነው 7.325 ነው አሁንም እዚህ ላይ 7.3 73 እንታያለ ማለት ነው ካፒላሪስ ሁለቱን ያገናኛል ስለዚህ አማካዩን እናምጣው እስቲ ቅድም ያገኘነው 7.425ን የአርተሪስን ቀጥሎ ደግሞ የቬንስን 7.325ን ደምረን ለሁለት ስናካፍላቸው ስንት ይመጣሉ 7.375 ይመጣል ማለት ነው በጣም ነው የሚገርመው ስለዚህ ጠቅለል አድርገን በሰውነታችን 70% ምንድነው ውሃ ነው ሚኒራል 30% ነው 73 አገኘ ማለት ነው አማካይ ሰውነት ሙቀት ስንት ነው 37 ዲግሪ ሴንቲግሬድ ነው ስለዚህ አማካይ ደም የፒኤች ልኬቱ ቅድም ያየነው 7.37 ነው ማለት ነው 7.3 ስለዚህ 7337ን ገብሮ እግዚአብሔር ላይ ጓለሜው መሬተ ምድር በሚለው ውስጥ አገኘ ነው ማለት ነው